በሌላ መንገድ ኮሚኒቲ ጋይድላይንስን በተመለከተ ደግሞ ዩቲዩብ ላይ የምትሰሩትን ይዘቶች የህጉን መከተል አለበት ማለት ነው። ይሄ ምን ማለት ነው? ማስፈራራትን፣ ጥላቻን ማስፋፋት፣ ሌሎችን ማዋረድ፣ አደገኛ ተግባርን ማበረታታት፣ ጎጂ ወይም ህገወጥ ተግባርን ማስተማር ይመሳሰላሉ ማለት ነው። እነዚህ ዩቲዩብ ይቀጣቸዋል። ኮሚኒቲ ጋይድላይንስ ብሎ ነው። እነዚህ ማስፈራራትን በቪዲዮአችሁ፣ ጥላቻን፣ ሌሎችን ማዋረድ፣ አደገኛ ተግባርን ማበረታታት፣ ጎጂ ወይም ህገወጥ ተግባርን በሚሉ ዙሪያ ቪዲዮ ከሰራችሁ አማርኛ አይሰማም ብላችሁ እንዳታስቡት፣ ይሰማል። በዚህ ዙሪያም ተጠንቀቁ ለማለት ያለው። ሌሎች ግላዊ መረጃ አስተያየቶችን በተመለከተ ነው። ቪዲዮ ስትቀርጹ ሌሎች ሰዎችን የሚመለከት የግል መረጃ በጥንቃቄ መያዝ፣ ለምሳሌ የስልክ ቁጥርን፣ የቤት አድራሻን፣ የግል ሰነድን፣ የባንክ መረጃን፣ የግል መለያ መረጃዎችን በቪዲዮ ውስጥ ብለር ማድረግ፣ ማጥቆር። ለምሳሌ የሆነን ሰው ስልክ ቁጥር ስጽፉ ለዛ ሰው አደገኛ ስለሚሆን እነዚህን እንትን ማለት ነው። ይሄ ወሳኙ ነው። በእርግጠኝነት እኔም አሁን ከእናንተው ጋር ነው እየተማርኩ ያለሁት። ሌላኛው ከኤአይ እና ማስ ፕሮዲውስ ኮንቴንት በጥንቃቄ ማየት። አሁን ጊዜው የኤአይ ነው እና በኤአይ የተሰሩ ቪዲዮዎችን በብዛት አምርቶ ዩቲዩብ ላይ መጫን ይሄም ነው ኖት ፌር። ስለዚህ ኤአይን በመጠቀም ራሱ ችግር አይደለም፣ ግን የሰው ልጅ የፈጠራ ክህሎት አንድ ሰው 1000 ቪዲዮ በአንድ ቀን መስራት ይችላል። ይሄ ደግሞ ችግር ስለሚሆን ብሎ ኤአይን በጣም ትንበሉ በተምኔል በፍጥነት ማምረት እና ለተመልካች ትንሽ ወይም ምንም አዲስ እሴት አለመጨመር የሞኔታይዜሽን ችግር ሊያመጣ ይችላል። ይህም በኤአይ የተሰሩትን ማለት ነው ረጅም እና አድካሚ ጊዜያቶችን ካለፋችሁ በኋላ በትንሽ ነገር ኤአይ ቪዲዮ በብዛት ካላችሁ ሊጠፋባችሁ፣ ላይቀበላችሁ ይችላል። በ2025 ሪፒቴሽን ኮንተንት የሚል ቃል በሚል ስም አብራርቶ ኦሪጂናል ትርጉም ያለው ይዘት ይፈልጋል። ምርጥ መንገድ ኤአይ እንደ መሳሪያ ተጠቅመን ግን የራስን ሀሳብ፣ ድምፅ፣ ተሞክሮ፣ ፈጠራ ጨምሩ። እንግዲህ አለፍ አለፍ እያልን እንደዚህ እናወራለን። ተመልሼ እመጣለሁ። ፕሊስ ላይክ እያደረጋችሁ እንግዲህ ያቆምንበት 8ኛ ስለ ሞኔታይዜሽን በተመለከተ ነው። ለሞኔታይዜሽን የተወሰኑ መስፈርቶች አሉ። እሱ እንግዲህ ይሄ የ2000